ከልቤ ኩራት ታደገኝ። እኔ ከሰዎች እንደምበልጥና የተሻልኩ እንደሆንኩ ከሚያስብ ህሊና አድነኝ። በሰጠኝ ጸጋ ምክንያት እኔ ቀና ሌሎችን ዝቅ አድርጎ ከማየት አስበኝ። አንተ እንደሰጠኸኝ ካንተ እንደተቀበልኩት ባለማሰብ የምመካና የምኮራ ከሆነ ጸጋዬን ውሰደው። እንዳልተቀበልኩ ምን ያስመካኛል? ወገኖቼ ማን ያልተቀበለ አለ? ማን ሳይቀበል እንዲሁ የኖረ አለ? ቅዱስ ጳውሎስ እንደተናገረ እኮ ነው እንዳልተቀበልክ የሚያስመካ ምንድነው ይላል። አንዳንዴ እኮ እኛ አገልጋዮች ምእመናንን እኮ ደጅ ስናስጠና እንዳልተቀበልን ስንመካ እኮ ይገርማል። ንግግራችን እኮ እንዴት ኩራትና ድምፀታችን ራሱ መኮፈስ እኮ ያሳያል። አቤት ኩራታችን! አሁን እንዳልተቀበለ ሰው መኩራት ነበረብን እኛ። ምን ያልተቀበልነው አለና ነው ምንኮራው? ምእመና ከኛ የሆነ ምን አለና ነው ምንመጻደቀው? ወገኖቼ እንዳልተቀበለ ሰው የሚያስመካን ምንድነው? ወገኖቼ ምንድነው? መልካም ነገር አለህ እንግዲህ ያውስ ካንተ አይደለም ከእግዚአብሔር ነው፣ አመስግንበት። አለበለዚያ ግን የጸጋውን ምንጭ እግዚአብሔርን ልታጣ ነውና ጸጋዬን ውሰደው በለው። እግዚአብሔርን ከምታጣ እግዚአብሔርን አጥተ የጸጋ ማዕት ከሚከመርልህ እግዚአብሔርን አግኝተህ ያለምንም ጸጋ ያለምንም ሀብት ብትኖር ይሻላል። ውሰደው በለው። ውሰደው። በጉልበታችን ያመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው? በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው፣ ከእግዚአብሔር ነው የመጣው። ከየት አመጣኸው? ምን አስኮራ? የተቀበልከው። የተመጸወተ ሰው እንዴት ይኮራል? የተሰጠው ሰው እንዴት የራሱ ያደርጋል? የኛ እኮ አይደለም። በከለዳውያን ካሉ ሰዎች ሁሉ ላቅ ብሎ የታየው ነብዩ ዳንኤል ምን እንዳላልሰማችሁ? ምን አለ? በዚህ ዓለም ካሉ ሰዎች ይልቅ በጥበብ የበለጥኩ አይደለም አለ። የበለጥክ አይደለም፣ እግዚአብሔር ሰጥቶህ ነው። ተናግረህ ያማረልህ፣ መስክረህ የሰመረልህ፣ ሰብከህ የተደመጥከው ግርማ ሞገስ እግዚአብሔር ስለሆነ፣ ዘምረህ የተዋበልህ፣ ቀድሰህ የተቀሸረልህ ከሌሎች ስለምትበልጥ እንዳይመስልህ። እግዚአብሔር አንተን ሰው ማዳኛ መንገድ ስላደረገ ስለሰጠህ ነው። ተመጽዋችን አንተ ምስኪን ነህ፣ እንደውም የበለጠ ምስኪንና ድሃ ስለሆንክ ነው እግዚአብሔር የሚሉ ጸጋ የሰጠህ። እኔ ከሌላ ሰው የምበልጥ ነኝ አይደለሁም። እሷ ናት መንፈሳዊ ሕይወት ወገኖቼ።